ይህ የታሪክ ድምጽ ነው። በታሪካችን አብራችሁን ቆዩ። በአፍሪካ ልብ ውስጥ በተራሮች መካከል በጥንታዊ ስልጣኔ የተሞላች በጀግኖች ደም የተጠበቀች ምድር አለች። ይህች ናት ኢትዮጵያ። ከሰው ልጅ መነሻ እስከ አክሱም ስልጣኔ፣ ከላሊበላ ድንጋይ ቤተክርስቲያናት እስከ አድዋ ድል፣ ይህ ታሪክ የአንድ ሀገር ብቻ አይደለም። የአፍሪካ ኩራት፣ የነጻነት ምልክት፣ የሺህ ዓመታት ድምጽ ነው ኢትዮጵያ። ታሪኩ የሚጀምረው ከሺዎች ሳይሆን ከሚሊዮኖች ነው። በ1974 በአፋር ምድር የዓለም ግኝት ተገኘ ወይም ተፈጠረ። የ3.2 ሚሊዮን ዓመት ዕድሜ ያላት ሉሲ። ሳይንቲስቶች እንደሚሉት ኢትዮጵያ የሰው ልጅ መነሻ ከሆኑ ቦታዎች አንዷ ናት። በታላቁ ሪፍት ቫሊ የሰው ልጅ የመጀመሪያ እርምጃዎቹ ተሰሙ። ከዚያም በሰሜን ኢትዮጵያ ታላቅ ስልጣኔ ተነሳ፣ የአክሱማይት ኤምፓየር መንግስት። አክሱም ከሮምና ከቻይና ጋር የሚወዳደር ከዓለም ሀያላን አንዱ ነው። ዛሬም በሰማይ የሚመጡት ሐውልቶች ጥንታዊ ስልጣኔ ምልክት ናቸው። ንጉሠ ኢዛና ክርስቲያናዊነትን እንደ መንግስት ሃይማኖት ተቀበለ። በተራሮች ውስጥ የተቀረጸ ተአምር አለ። ላሊበላ። በ12ኛው ክፍለ ዘመን ንጉሥ ላሊበላ አዲስ ኢየሩሳሌም ለመፍጠር ፈለጉ። እነዚህ ቤተክርስቲያናት ከላይ ወደ ታች ተቆርጠው ተሰሩ። እስከዛሬ ምስጢራቸው ዓለምን ያስደንቃል። በ1896 አፍሪካን የቀየረ ቀን መጣ። ኢጣሊያ ኢትዮጵያ ለመውረር መጣች፣ ግን ያላሰበችው ነገር ተፈጠረባት። ንጉሥ ምኒልክ ሁለተኛ፣ እቴጌ ጣይቱ ብጡል እና ሺዎች ጀግኖች በባትል ኦፍ አድዋ ዓለምን አስደነቁ። ይህ ድል ለመላው አፍሪካ የነጻነት ተስፋ ሆነ። 1935 ጦርነቱ ዳግም ተጀመረ። የፋሺስት ጣሊያን ጦር ኢትዮጵያን ወረረ። ንጉሥ ኃይለ ሥላሴ ወደ ሊግ ኦፍ ኔሽን ሄዱ። ዛሬ እኛ ነገ እናንተ ብሎ ተናገረ። ነገር ግን ኢትዮጵያውያን አልተሸነፉም። ዛሬ እናት ሀገር ኢትዮጵያ ከ120 ሚሊዮን በላይ ሕዝብ ያላት ሀገር ናት። በባህል፣ በቋንቋ፣ በምግብ፣ በሙዚቃ ዓለምን ትለያለች። የኢትዮጵያ ቡናም የዓለምን ታሪክ ቀየረ። አዲስ አበባ የአፍሪካ የዲፕሎማሲ ማዕከል ሆናለች። ኢትዮጵያ ከታሪክ በላይ መንፈስ ናት። በመከራ ውስጥ ቆመች፣ በጦርነት ውስጥ ተነሳች፣ በችግር ውስጥ ተስፋ ሆነች። የተራሮች ሀገር፣ የጀግኖች ሀገር፣ የታሪክ ሀገር እናት ኢትዮጵያ እያሉም ያዜሙላታል። ታሪክ ብዙ ሀገሮችን አስተዋውሷል፣ ግን ኢትዮጵያ ታሪኳን ራሷ ጻፈች። ከጥንት እስከ ዘመናዊ ዓለም የማትጠፋ ስም ኢትዮጵያ። ውድ የታሪክ ድምጽ አድማጮቼ፣ የዛሬው ዝግጅት የዚህ ላይ ተጠናቋል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት፣ ደህና ሁኑ።